ሰላም ጤና ይስጥልኝ። ውድና የተከበራችሁ የእርግብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ በአዲስ ስራ መጥቻላችኋለሁ። እሱ ምንድነው? በጣም ቆንጆና ቶሎ የሚደርስ የቁርስ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። እስከ መጨረሻው ድረስ ላይክና ሰብስክራይብ እያደረጋችሁ አብራችሁ ይቆዩላለሁ። እንዲሁም አዲስ የሆናችሁ ላይክ እና ሼር በማድረግ አበረታቱኝ እላለሁ። ቁርሴን ለመስራት የተጠቀምኳቸው ግብአቶች እነዚህ ናቸው። 3 ድንች፣ ካሮት፣ ፍልፍል ሮሚ ወይም የፈረንጅ ቃሪያ፣ 2 ሽንኩርት፣ ነጭ ሽንኩርት፣ እዚህ ጋር ደግሞ በቀሎ አለኝ የበሰለ የተዘጋጀ ነው ማለት ነው። ወይም ዱራ ይሉታል ሱፐር ማርኬት የሚገዛው ማለት ነው። እዚህ ጋር ደግሞ የተፈጨ ቅመም፣ ቁንዶ በርበሬ እና የድንብላል የተፈጨ ድንብላል፣ ከሙን እና ሙሸከል ቅመም ነው ያለኝ። እዚህ ጋር ሁሉንም እንደዚህ አድርጌ በረዛዝም ከትፈዋለሁ። ሽንኩርቴን እና የፈረንጅ ቃሪያ፣ ካሮት በዚህ መልኩ አድርጌ ከትፈዋለሁ። ድንችን ደግሞ እንደዚህ አድርጌ ምርባ አድርጌ ከትፈዋለሁ ማለት ነው። ከዛ መጥበሻዬ ላይ ትንሽ የወይራ ዘይት አድርጌያለሁ። ሽንኩርቴ እንደዚህ ጨምሬ ለተወሰነ እንደዚህ ትንሽ ጠብሰዋለሁ ማለት ነው። ብዙም አልጠብሰውም። እንደዚህ ከጠበስኩት በኋላ ነጭ ሽንኩርቴን ተጠቅሜያለሁ ጨምሬያለሁ ማለት ነው። ከዛ ከነጭ ሽንኩርቱ ጋራ ትንሽ እንደዚህ አብሬ ትንሽ ጠብሰዋለሁ። ካሮቴን እጨምራለሁ። ያዘጋጀሁትን ቅመማ ቅመም ጨምሬያለሁ ማለት ነው። እዚህ ጋር ደግሞ ቃሪያዬን በዚህ መልኩ ጨምሬያለሁ። ቃሪያውን ከጨመርኩ በኋላ ትንሽ 1 ደቂቃ የሚሆን ትንሽ እንዲበስል ተዋለሁ። ብዙም መብሰል አይጠበቅበትም። ፍልፍል ሮሚው ማለት ነው። ድንችን ደግሞ በዚህ መልኩ በዘይት ጠብሳለሁ ማለት ነው። እንደዚህ በምታዩት መልኩ በዚህ መልኩ ጨርሻለሁ። ከበሰለ በኋላ ከላይ ዱራ ወይም በቀሏችንን እንጨምራለን። ኦልሬዲ አሁን ይሄን ጨርሻለሁ ማለት ነው። ምንም ጊዜ አይፈጅም። በቃ በ15 ደቂቃ የሚደርስ የቁርስ አሰራር ነው። በጣም ቆንጆ ነው። እዚህ ጋር ደግሞ ድንቼን እንደዚህ እየጠበስኩኝ ነው። ከዛ ድንችንም ጠብሼ ከጨረስኩ በኋላ ሳህን ላይ እንደዚህ አድርጌ ያደርገዋለሁ። ድንቹ ትንሽ ገባ ብሎታል። ትንሽ ቢቀረው ቆንጆ ነበር፣ ግን ትንሽ ገባ ብሎታል። እናንተ ሲቀረው ማውጣት ትችላላችሁ። እዚህ ጋር ያዘጋጀሁትን ከላይ አደርጋለሁ። አንድ ላይ ከድንቹ ላይ አደርግበታለሁ ማለት ነው። እዚህ ጋር ደግሞ የሚያስፈልገኝ ሶስ አለ። ዘባዲ፣ ሎሚ፣ የተጨመቀ ሎሚ አለኝ። ዘባዲን ጨምሬያለሁ። እዚህ ጋር የተጨመቀ ሎሚ፣ ትንሽዬ ቶም እና ማይኖይዝ ትንሽዬ ተጠቅሜያለሁ። ግማሽ ማንኪያ የሚሆን ማይኖይዝ። እዚህ ጋር ደግሞ የድንብላል ቅጠል ነው ማለት ነው። ቅጠሉን አለመፍጨትም ይቻላል፣ ከላይ ማድረግም ይቻላል፣ ግን ያውን የፈጭቸዋለሁ። እዚህ ጋር ደግሞ የቁንዶ በርበሬ የተፈጨ ቁንዶ በርበሬ ቅመም ማለት ነው። ትንሽዬ ጨው ጨምሬያለሁ። ከዛ አንድ ላይ አቀላቅዬ እንደዚህ ካረኩኝ በኋላ እንደገና ደግሞ ትንሽ 1 ማንኪያ ጠሂና ጨምሬያለሁ ማለት ነው። አላሳያችሁም። ከዛ አንድ ላይ አቀላቅዬ ከፈጨሁት በኋላ እዚህ ጋር ከድንቹና ከአዘጋጀሁት ሶስ ላይ እንደዚህ አንድ ላይ እንደዚህ አድርጌ አቀላቅለዋለሁ ማለት ነው። እንደዚህ ቆንጆ አድርጌ ካቀላቀልኩት በኋላ በሰሃኔ እንደዚህ አድርጌ አረገዋለሁ። በዚህ መልኩ እንደዚህ አድርጌ አረገዋለሁ። ከላይ እንደዚህ
ቆንጆ አድርጌ እንደዚህ ዲኮር አድርጌ ያለሁኝ። እንግዲህ ውድ ተመልካቾቼ ያዘጋጀሁት ቁርስ ይሄን ይመስላል። ከላይ ያደረኩት ግብስ ሮማን ይሉታል ወይም ሶያ ነው። ተወዱታላችሁ፣ ሰርታችሁ ቅመሱት እላለሁኝ። በድጋሚ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።